ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ቤተሰቦች እንደምን አላችሁ? ነው ያለው። እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ወርሃዊ መታሰቢያ። በሰላም አደረሳችሁ አደረሰን። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ አክሊል ማለት ነው። የዚህ ቅዱስ ሰማዕት ልደቱና ዕረፍቱ ጥር 1 ነው። ምእመናን ስጋውን ወስደው በክብር ቀብሮታል። ቅዱስ እስጢፋኖስ ጥቅምት 17 የተሾመበት በዓሉ ሲሆን መስከረም 15 ቀን ደግሞ ፍልሰት ስጋው ነው። ቅዱስ ትውልዱ ነገደ ቢንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እርሱም እግዚአብሔር ከሚፈሩ ከነቢያት ከጻድቃን ወገን ናቸው። እነርሱም እግዚአብሔር ከሚፈሩ ከነቢያት ከጻድቃን ወገን ናቸው። ሁለት ወንድ ልጆችም ወለዱ። አንዱ ይሁዳ ሲባል ሁለተኛው ይህ ቅዱስ እስጢፋኖስ ወይም አስጥፎኖስ ነው። እስጢፋኖስ ወደ ቅዱስ ሐዋርያት በመሄድ ይላካቸው ነበር። በኢየሩሳሌም ቤተ ክርስቲያን ከተሾሙ 7 ዲያቆናት አንዱ ሲሆን የዲያቆናት ሁሉ አለቃ እርሱ ነው። ቅዱስ እስጢፋኖስ በመጀመሪያ ከታላቅ የኦሪት ምሁር የነ ቅዱስ ጳውሎስ መምህር ከነበረው ከገማልያል የኦሪት ስርዓት ጠንቅቆ የተማረ ምሁር ኦሪት ነው። ትንቢት ነቢያት ያውቅና ያዳኙ መሲህ መምጣት በጸሎት በተስፋ ሲጠባበቅ መጥምቀ መለኮት ቅዱስ ዮሐንስ የጌታችን መንገድ ሲጠርግ ቢያገኘውም ደቀ መዝሙር ሆነና በትጋት ሲያገለግል ቆየ። ከ6 ወር በኋላ ክብር ይግባውና ጌታችን በዮሐንስ እጅ ተጠመቀ። ከጌታችን ጥምቀት በኋላ ቅዱስ እስጢፋኖስ ጌታ ይመጣ ዘንድ ያለው መሲህ እርሱ መሆኑን ጠየቀ። ቅዱስ ዮሐንስ ቅዱስ እስጢፋኖስ ራሱ ጌታችን አግኝቶ አንደበቱን ቃል የእጁን ታምራት አይቶ ይመን በማለት ወደ ጌታ ዘንድ ላከው። ሉቃስ 7:16-19 ከዚህም በኋላ ቅዱስ እስጢፋኖስ የጌታችን ደቀ መዝሙር ሆነ። እርሱም አስቀድሞ ጌታችን ከዋለበት እየዋለ ካደረበት እያደረ ወንጌል ተምሯል። ጌታችን ከ72ቱ እርዳት ለስብከት ወንጌል ሲያስተምራቸው ከእነርሱ ውስጥ አንዱ ቅዱስ እስጢፋኖስ ነበር። በበዓለ ሀምሳ መንፈስ ቅዱስ ከተቀበሉ በኋላ ወንጌል በአዋጅ ይሰበክ ጀመረ። ከዚህም በኋላ ቅዱስ እስጢፋኖስ ከጌታችን እርገት በኋላ ለ1 ዓመት ያህል 8000 ማህበረተኞች እየመራ ወንጌል እየሰበከ ክርስትና አስፋፋ። የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በተአምራቱ ብዙዎች ወደ ቀናች ሃይማኖት ስለመለሱ አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብን ቃል ሲናገር ሰምተናል ብለው በሐሰት ከሰሱትና በሸንጎዋቸው አቆሙ። ቀዳሜ ሰማዕት ቅዱስ እስጢፋኖስ ከአብርሃም ጀምሮ እስከ ጌታችን ያለው ሁሉን እየጠቀሰ የሃይማኖት ነገር አስተማራቸው። ነቢያት ስለ ማሳደዳቸውና ስለ መገደላቸው እየወቀሰ ሲናገራቸው በትምህርቱ ተናደው ጆሮ ይዘው በመጮህ በድንጋይ ወግሮ ይገድሉት ዘንድ የጎተቱ ከተማ ውጭ ያወጡ። በድንጋይ ወግሮ ሲገድሉ ከጌታችን የተማሩ አባት ሆይ የሚያደርጉት ያቁምና ይቅር ኃጢአት አትቆጥርባቸው እያለ ስለ ገዳዮች ምሕረት ይለምን ነበር። ሰማይም ተከፍቶ የእግዚአብሔር ክብር ተመለከተ። ቅዱስ ጳውሎስ ይህን የቀደመው ሳኦል ቅዱስ እስጢፋኖስ በድንጋይ ሲወግሩት የገዳዮች ልብስ ይጠብቅ
ድንጋይ ያቀብል ነበር። የሰማዕታቱ ቅዱስ እስጢፋኖስ ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ ይጠብቅ ነበር አልኩ ብሎ ራሱ ቅዱስ ጳውሎስ መሰክሯል። ሐዋርያት ሥራ 22 ቁጥር 20። የቅዱስ እስጢፋኖስ መምህር የነበረው ምሁር ኦሪት ገማልያልና ልጁ አቤብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይቶ ተመልሶ በክርስትና አምኖ ተጠምቋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ብሎ ነው የተጻፈው። እስጢፋኖስ ጸጋና ኃይል ተሞልቶ በሕዝብ መካከል ድንቅና ታላቅ ምልክት እያደረገ ነበረ። የነጻ አውጪዎች ከተባለችው ምኩራብ ከቀሬናና ከእስክንድሪያም ሰዎች ከልቅያ ከኢሲያ ከነበሩ አንዳንዶች ተነስቶ እስጢፋኖስ ይከራከሩ ነበር። ይናገሩበትም የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔር ላይ የስድብ ነገር ሲናገር ሰምተናል የሚሉ ሰዎች አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡት። ይሄ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተው ይሄ የናዝሬቱ ኢየሱስ ይሄ ስፍራ ያፈርሷል፣ ሙሴ ያስተላለፈልን ስርዓት ይለውጣል ስል የሚል የሐሰት ምስክሮች አቆሙ። በሸንጎው የተቀመጡት ሁሉ ትኩር ብሎ ሲመለከቱ እንደ መልአክ ፊት ሆኖ ፊቱን አዩት። ሐዋርያት ሥራ 6 ከቁጥር 8 እስከ 15። ቅዱስ እስጢፋኖስ እንዲህ አላቸው፣ ከነቢያትስ አባቶቹ ያላሳደደ ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግ ተቀብላችሁ ያልጠበቃችሁትን እናንተ አሁን እርሱ አሳልፋችሁ ሰጣችሁ፣ ገደላችሁትም። ይህን በሰሙ ጊዜ ልባቸው በጣም ተቆጣ፣ ጥርሳቸውን አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት እግዚአብሔር ክብር ኢየሱስ በእግዚአብሔር ቀኝ ቆሞ አዩ። እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አየው አለ። በታላቅ ድምፅ ጮኸ። ጆሮአቸውን ደፈኑ። በአንድ ልብ ሆነው ወደ እሱ ሮጡ። ከተማ ወደ ውጪ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳኦል በሚባል በአንድ ጎበዝ እግር አጠገብ አደረጉ። እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአታቸው አትቁጠርባቸው ብሎ በታላቅ ድምፅ ጮሆ ይህን ብሎ አንቀላፋ። ሳኦልም በእርሱ መገደል ተስማምቶ ነበር። ሐዋርያት ሥራ 7:52 ከቁጥር 52 እስከ 60። እግዚአብሔር ምስጋና ይሁን። የአባታችን የሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ረድኤት በረከት ይደርብን፣ በጸሎቱ ይማረን፣ ቃል ኪዳኑ ይጠብቀን። አሚን አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።